ከተመቻችሁ ጥሩ ሼር አድርጉት፣ ካልተመቻችሁ እለፉት። ግን ጠንከር ያለ መልእክት ሊሆን ስለሚችል በመጀመሪያ ግን ከጆን ዳንኤል እና ከአዶናይ ልነሳና እናንተ ትልቅ ስራ ነው የሰራችሁት፣ ልትመሰገኑ ይገባል። እናንተ የምትሰሩትን ስራ ፖለቲከኞች ሊሰሩት፣ የሃይማኖት ሰዎች ሊሰሩት፣ እነዚህ የእርዳታ ድርጅት ተቋማት ሊሰሩት የሚገባውን ስራ በራሳችሁ ተነሳሽነት ከእድሜያችሁ ጋር የማይመጥን ትልቅ ስራ፣ ታሪካዊ ስራ ለመስራት መነሳሳታችሁ፣ እርዳታችሁ ትልቅም ይሁን ትንሽ፣ ሐሳባችሁ፣ ልባችሁ ሌሎችን ለማነሳሳት የሄዳችሁበት፣ ያላችሁን ለመለገስ ቦታው ድረስ የሄዳችሁበት፣ ይሄ ሁላ የሚመሰገን ነው። ትልቅ ክብር አለኝ ጆን ዳንኤል አዶናይ። በዚህ አጋጣሚ በመላው ህዝባችን ስም ከልብ ላመሰግናችሁ ፈልጋለሁ። እኔ በአደራረግ በአሰራራችሁ ላይ ምንም አይነት ነገር ይሁን ማለት አንዳንድ ጊዜ እንደታሰበው እንኳን እንዳሰባችሁት እንኳን ባሄድ ያሳያችሁት መነሳሳትና ያላችሁን ለመስጠት ቦታው ላይ መድረሳችሁ የፖለቲካ ሰዎች ትግራይም ያለው ይሄ ጊዜ አስተዳደር የሚባለው ሐውልትም እንዲያፍርበት፣ ይሄ ፓርቲ ፖለቲካ ፓርቲ የሚባል ዝባዝንኪ ስብስብ ገሰስም እንዲያፍርበት፣ የሃይማኖት ሰውነን እያሉ በመዝሙርና በስብከት የሚያደነቁርን ሰዎች የሚያፍሩበትን ስራ እኔ እስኪገባኝ ሃይማኖት አይ ቲንክ በመጽሐፍ ቅዱስ እንደ አንድ ክርስቲያን መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ ይላል እና መልካም ስራ፣ መልካም ቃላት ሳይሆን መልካም ስራ ለሃይማኖት ሰዎች ዛሬ ሃይማኖት የሚታወቀው በስብከት ነው። መልካም ስራ ላይ፣ እርዳታ ላይ፣ ማስታረቅ ላይ፣ ማገዝ ላይ የሉበትም። እነሱ መዝሙር ይዘምራሉ እንደ ፌጣ እንጣጥጣጥ እያሉ ሲዘምሩ ወይንም ሌላ ነገር ሲያደርጉት እኔው እነሱንም እንለፋቸው። የፖለቲካ ፓርቲ ነን ብለው ፓርቲ ስም የሰጡ እነሱ ኦፍ ኮርስ ስራ አጥተው ገንዘብ ለማግኛ ስልጣን ለማግኛ ነው። እነሱንም እንለፋቸው። በአስተዳደር በመንግስት ኃላፊነት ተቀምጠው እንደዚህ ለህዝብ በረሃብ ሲሞት ፈጥኖ ደርሶ ኃላፊነታቸው እነሱንም እንለፋቸው። እነዚህ ሁሉ አገራችን ኢትዮጵያ ውስጥ የማይረቡ እንዲያውም እንደው ተቋማቸው ራሱ ቢወገድም ቢኖርም ባይኖርም የማይጠቅሙ ናቸው። እነዚህ አንድ ፍሬ ልጆች ብድግ ብለው ሰው ሲሞት ሰው ሲቸገር ለመድረስ ያሳዩት ተነሳሽነትና ልብ ደግሞ የሚደነቅ ነው። ሳላመሰግናችሁ አላልፍም። በዚህ አጋጣሚ እናንተን አመስግኝ ይሄዳሉ። ሌላው ሁላችሁም የታዘባችሁትም እኔም የታዘብኩትን አንድ ነገር ልናገር። ቅናት ቅንቅን ከሚል ቃል ነው የመጣው። ቅናት ማለት በእነዚህ ልጆች መልካም ስራ ቀንተው አንዳንዶች 6-7 ዓመት የተፈናቀሉ ሰዎች አስበዋቸው እኮ አያውቁም፣ ረድተዋቸው አያውቁም፣ ስለነሱ አውርተው አያውቁም። ኦል ኦፍ ሰደን ትግራይ ላይ በረሃብ አይ ቲንክ እስካሁን በህፃጽ አካባቢ ላይ ከ80 ምናምን ሰው በላይ ሞቷል። አንዳንዶቹም ያሉበትን እያያችሁ ነው። በሞትና በህይወት ሆነው ነው እነዚህ ልጆች እንርዳ ብለው የተነሱ። ይህንን ሲያዩ አንዳንዶች እኛም ጋር እኮ እዚህ ቦታና እዛ ቦታ የተፈናቀሉ ወገኖች አሉ እንነሳ። ይሄ እኮ ፉክክር፣ ይሄ እኮ ውድድር አይደለም። እነዚህ ልጆች ስታዩ ወይንም ደግሞ አሁን ያለውን መነሳሳት ስታዩ እኛም ጋር እኮ እዚህ ቦታ የተፈናቀሉ የተራቡ ምናምን፣ ይሄ ቅናት፣ ይሄ ቅንቅን። አንዳንድ እዚህ ሶሻል ሚዲያ ላይ ያላችሁ አንዳንዶቻችሁ አክቲቪስት ነን ትላላችሁ። እኔ እናንተን የሚያዳምጥ ካለ እንዳልኩት ነው። ቆሻሻ አካባቢ የሚሰበሰብ ዝንብ ነው እንዳልኩኝ እናንተ ጋር የሚሰበሰብም እንደዛ አይነት ካልሆነ በስተቀር የሌለ እና ቅንቅን፣ ቅናት አንድ ቦታ ላይ እኔ ለተፈናቃይም ለተራበ የምናዝን ከሆነ ሌላ ሰው ሲያደርገው አይደለም መነሳሳት ያለብን። እሱ ቅናት ነው፣ ፉክክር ነው፣ የሚያስጠላ ነገር ነው። እነዚህ ልጆች ለሚያደርጉትም ወይንም ደግሞ እዛ አካባቢ ለሚደረግ እርዳታ ልክ አዝኢፍ እንቅፋትም መሆን የሚያስጠላ ነገር ነው። እኔ አንዳንድ ሰው አልፈልገውም ብሎ የጣለውን ነገር እፈልገዋለሁ ብላችሁ ካነሳችሁት እኔም እፈልገዋለሁ ብሎ የሚነሳ የለም። ቅንቅናም ወይንም ቅናትና ቅንቅን ያው እንደዚህ አይነት ሚዲያ ላይ ሳያችሁ በጣም ነው ያፈርኩት። እኛ ሀገር ሰውን ሲራብም ሲሞትም የምትረዳው በሰውነት ነው፣ በሃይማኖት ወይ በብሔር ወይ በማመን አይደለም። በቃ ሰው ነው። ሰው ሁሉ ክቡር ነው። ሰው ሁሉ እኩል። ቦረና አካባቢ ከዚህ በፊት ትልቅ ረሃብ ነበር። ሁሉም ተረባረበ። ማንም ሰው ኮምፕሌን አላደረገ።